እንግዲህ እኔና በላቸው ሆን ብለን ላይቭ ላይ የሰዎችን ትኩረት ለመያዝ የፈጠርነው ጸብ ወይም ድራማ ነው። በዛ መሃል ስንነጋገር ተው እንጂ ጎቤው እንዴ ምንድነው ፋራ ረከነ እንዴ? የልብህን አድርሰው ይቅርታለ እንዴ? ደግሞ ስታስበው ምን አንተ የምትሸውደን በቃ የክፍለ ሀገር ሲባል የሆነ ፋራ ሰገጤ ይመስላል እንዴ? እኔ ምርጥ ያራዳ ልጆች አሉ፣ አዲስ አበባ ልጆች ማለት ነው። እነሱ ስለሚቀየሙብኝ ብዬ እንጂ እንዳንተ አይነቱን ፋራ ማለት ነው ፈታትቼ ነው የምገጥመው። አውቀህ ለድራማ ነው ያረግነው ምናምን እንደዛ ተባብላችሁ ተዳውላችሁ ነው። ይሄ ሲጀመር በላቸው የሚባል የሆነ ግዑዝ ነገር ነው። ፋራ የሚያወራውን አያውቅም፣ ሰው የሚለውን ራሱ አያውቅም። እኛ በሱ ቦታ እኛ ስለተሰማን ነው። ገብቶሃል? ስለዚህ እኛን ልሸውድን እንዳትሞክር። የልብህን አድርሰህ ይቅርታ። የአፍ ወላምታ በቅቤ አይታሽ። ይቅርታ የምትጠይቅ ከሆነ ኖርማል ይቅርታ ጠይቅ እንጂ እንደዚህ ለድራማ ነው ምናምን። ምን ትላለች እናቴ? አጎል ዊጥዊጥ ያመጣል ዊንጥሪቅ ያለችው ነገር ትዝ አለኝ። እንዴ ምን ነው እንደው ከሚዲያው ዞር አለ ብላችሁ እንደዚህ ኢጤን ቅመሉኝ ያላችሁት ምን ሆናችሁ ነው? እሳ እንዴ ምን ነው ወቴ ከቡታንታ ጋር እንደ ጉንዳን ሽጠውልሻል እንደሚያረጉሽን የሚያሰጣሽ እኮ ነው የነሰነሽው። ወይ ወዝ የለሽ ወይ መልክ የለሽ ወይ ለዛ ያለሽ መካሪ ያጣሰውና ክትባት ያመለጠው ውሻ አንድ ነው ሲንዘላዘል ነው የሚኖረው የሚባለው ለካ እውነት ነው። ሰብሰብ ያደረጋችሁ በአካባቢያችሁ ለሚገኘው የእንስሳት ሐኪም ስጡ። እሱ መላ ያጣም ቅጠሉንም ምኑንም ጨቅጨቅ አድርጎ ወይ የሚወጋውን ነገር ወቅቶ ከወዳቅሉ ይመልሳታል። እኛ በኑሮ ውድነቱ እንበድ ወይስ የሚያብዱትን እንሰብስብ? እንደዚህ አይነቶችን ራቅ አድርጓችሁ ስቀሏቸው ሲል አይደለም ደግሞ ከልጆች መራቅ አለባችሁ። ስልክ ስለያዛችሁ ብቻ ያማረባችሁ እየመሰላችሁ እዚህ እየመጣችሁ ዊን እያላችሁ ጉልበት የመሰለ ፊታችሁን እኛ ላይ አታስጡብን። እኛ በቃን መሮናል። ከኢትዮጵያዊነትና ከባህላችን ያፈነገጠ ጉዳይ ስለሆነ ይህ ነገር በአንክሮት ሊታሰብበት ይገባላለሁ። እባካችሁ ሁላችሁም ኮፒ ሊንክ ሼር እና ዲዩት በማድረግ እንዲሁም ሪፖስት ይደረግ። ከመሆኑ ጠፍቻለሁ። ኮፒ ሊንክ አርጉት። ወዳችኋለሁ። ቴንክ ዩ ተብሎ እንዲወራ አይ ማዘሯ ይለያሉ እኮ አይ ማዘሮች ይለዩኛል። ምን ይሻላል ምን ይበጃል የኖሩ ጉዳይ ያሳዝናል። እንዘፈዘፈኝ የኑሮውን አቅም ተፋፍረን ነው እንጂ ሁላችንም እንዳንቺ መሆን ያምረናል። ከዛ በፊት ግን አካውንታችን በጣም ስለተመታ አካውንታችንን ኮፒ ሊንክ የቻላችሁትን ያክል ጊዜ ያው አፍንጫዬን እዚህ ጋር ጫን በሉትማ ሴንድ የሚል ምልክት መተውላችኋል አይደለም? በሁሉም ሴንድ አድርጉት። ከቻላችሁ ደግሞ ውስጥ ገብታችሁ ኮፒ ሊንክ አድርጉልኝ። እስከ መጨረሻው ድረስ ስለተመለከታችሁ